Okay guys, ተማሪ ፍቅር አስፋ እባላለሁ የደቡብ ኢትዮጵያ አካዳሚ ተማሪ ሲሆን ዛሬ ይዤላችሁ የቀረብኩት ዛሬ ብቻ ሳይሆን ወደፊትም ቀጣጥለዋለሁ ስራዬን እና የተሻለ ለማድረግ ነው ሞክረው የሰራሁት ስራም ቢሆን የደቡብ ኢትዮጵያ አካዳሚ ዌብሳይት ሲሆን እስካሁን በአዋሳ ውስጥ የመጀመሪያው ነው ይሄ በዌብሳይት ያለው ትምህርት ቤት የለም ሲቀጥል ደግሞ ተማሪዎች ቤት ሆነው የመማር እድል የሚያገኙ ተማሪዎች የሉም ኤክሰፕት ከደቡብ ኢትዮጵያ አካዳሚ ተማሪዎች በስተቀር ማለት ነው ይሄንን የሰራሁት እኔ በተማሪ ፍቅር አሰፋ 11 ክፍል ተማሪ ነኝ ያው ደቡብ ኢትዮጵያ አካዳሚ ነው የማረው የፈጠራ ስራ ላይ ለመወዳደር ነው የሰራሁት ብሎም ደግሞ ለትምህርት ቤቱ እና ለተማሪዎች ጥቅም ብዬ ነው የሰራሁት ይሄን ቪዲዮ ቀርጬ ማስቀምጠው ለእንትን ነው ተማሪዎች እንዴት መጠቀም እንደሚችሉ ለማሳወቅ ነው ከዛን ገብተን አሁን እንዴት መጠቀም እንደምንችል አሳያችኋለሁ ከዛን ማንኛውም የኖኪያም ይሁን አንድሮይድ ስልክም ስማርት አንድሮይድ ስልኮች ስማርትፎኖች አሉ እና ዋዊ ሳምሰንግ ሲቲኮል so many ስልኮች አሉ በእነሱ ስልኮች መጠቀም ትችላላችሁ እና ኖኪያዎች አዳዲሶቹ ኖኪያ ምርቶች መጠቀም ትችላላችሁ በድሮቹ ከሆኑ ፔጁ ትንሽ ተለቅ ስለሚል ላይከፍትላችሁ ይችላል እና በኮምፒውተሮቻችሁ በማንኛውም አይነት ኮምፒውተር ይከፍታል ፔጃችን ማለት ነው በሱ ገብተን መጠቀም እንችላለን እኔ አሁን ምገባው በጉግል ክሮም ነው መጠቀም ፈልገው እናንተ ከፈልጋችሁ በኦፔራ ትችላላችሁ ከፈልጋችሁ በሞዚላ ፋየርፎክስ ትችላላችሁ በፈለጋችሁ በኢንተርኔት ኤክስፕሎረር ትችላላችሁ በሳፋሪ በፈለጋችሁ አይነት ብራውዘር መጠቀም ትችላላችሁ እኔ ግን አሁን በጉግል ክሮም ለኔ ቤስት ስለሆነ በጉግል ክሮም እንዴት እንደምንጠቀም አሳያችኋለሁ ይሄ ነው የደቡብ ኢትዮጵያ አካዳሚ ዌብሳይት የተሰራለት ይሄን ይመስላል ስላይዶች አሉት እነዚህ ስላይዶች የተማሪዎችን ፎቶ ይገልጻል የግቢውን በር መግቢያውን ያሳየናል ሲቀጥል ስቴዲየማችንን ያሳየናል እነዚህን ያሳየናል ደቡብ ኢትዮጵያ አካዳሚ እዚህ ጋር የደቡብ ኢትዮጵያ አካዳሚ አለ እዚህ ጋር አለ ተማሪዎች ፎቶ 5 ስላይድ አዘጋጅቼለታለሁ እዚህ ጋር ነበቡ ነገሮች አሉ እዚህ ጋር ለጊዜው አላስገባውም ኦልሞስት የዳይሬክተሩን ፎቶ እና የዳይሬክተሩን ሜሴጅ አስገባለሁ እዚህ ጋር ይሞላል ማለት ነው ከዛን እዚህ ጋር ኮንታክት አስ የሚለው ለምሳሌ ፍቅር ብለን ብንጽፍ ፍቅር ኢሜል አድሬስ አሁን እኔ ፍቅር አሰፋ 26@yahoo.com ነው ከዛን እዚህ ጋር የምፈልገው ሜሴጅ አሁን መጻፍ ትችላላችሁ ለምሳሌ እዚህ ጋር thank you ደቡብ ብለን ብንጽፍ ሰብሚት ካልነው ወደ ደቡብ ኢትዮጵያ አካዳሚ ኢሜል አድሬስ ይገባና ሜሴጁ thank you የሚለው ሜሴጅ ይገባል ማለት ነው እንዳያችሁት አሁን ባዶ ሆኗል ፉል ኔም ምናምን ይላል እዚህ ጋር ክሊክ ስናደርገው የሚጠፉ ናቸው ከዛን ስንቀጥል ደግሞ ወደዚህ ጋር እንግባና ሆም ፔጅ አለ ሆም ፔጁን አይተናል አወር ስኩል የሚል ሊንኮች አሉ እዚህ ጋር አሁን ናቹራል ክላስ ጋር እዚህ ጋር የሁሉም አስተማሪዎች ፕሮፋይል ይገባል ያው አስተማሪዎች ፕሮፋይሎችን ስላልሰጡኝ ነው ችግር የለውም ባይሰጡኝም ቦታ አስቀምጬላችኋለሁ የባዮሎጂ ነው ኬሚስትሪ ፊዚክስ ኤንድ biology physics chemistry and technical drawing አስተማሪዎች ፕሮፋይል የሚገባው ቦክስ ነው እነዚህ ጋር የምታዩት አሁን ለምሳሌ ባዮሎጂ መማር ብፈልግ የ11 ክፍልን ናቹራል ሳይንስ ተማሪ ነኝ ብፈልግ ባዮሎጂ ክሊክ አድርጌ መማር እችላለሁ ማለት ነው ዩኒት 1 ይለኛል
ዩኒት 2 ዩኒት 3 እያለ ይቀጥላል። መማር እንችላለን እዚህ ጋር ማለት ነው። ማንኛውንም አይነት ነገር ቴክስታችንን ከፍተን መማር እንችላለን ማለት ቤታችን ዌብሳይቱን በመጠቀም ማለት ፊዚክስንም እንደዛው ሜጀርመንት ኤንድ ፕራክቲካል ወርክ ይላል። ይሄንንም እንደዛው መማር እንችላለን። ዘን እንደዛው 12 ክፍሎችንም ባዮሎጂ ቴክስት ቡክ ብንፈልግ እንዲንከፍትና ኢክሴክ ሚኒት ባዮሎጂ ቴክስት ቡክ እንላለን። ኦኬ እንዲህ መማር እንችላለን። ከዛም ባክን ነክተን ማለት ነው የ12 ክፍሎችንም ሁሉንም እንዲህ ክሊክ እያደረግን ቴክኒካል ድሮይንግ ቲዲ መማር እንችላለን። እዚህ ጋር እዚህ መማር እንችላለን። ከዛን ሶሻል ሳይንስ የሚለውን ፔጅም ክሊክ ስናደርግ ኢኮኖሚክስ አለ፣ ጀነራል ቢዝነስ አለ፣ ጂኦግራፊ አለ። ጂኦግራፊን ነው ጂኦግራፊን ይከፍታል። እንዲሁ ይሄንንም መማር እንችላለን ማለት ነው። ሲቀጥል ደግሞ ወደዚህ ጋር ጂኦግራፊ ቴክስት ቡክ የሚላለ የ12ኞች ማለት ይሄ 11ኞች ነው። ኦኬ ልክ ነው። ከዛን ቢዝነስ ጋላሪ ፔጅ እንግባ። ጋላሪ ፔጅ ላይ የተማሪዎች ፎቶ አለ። ኦኬ ማታውኝ ከሆነ እኔን በዚህ በኩል ያሉት ፍቅር ነኝ። ፍቅር ባላለው ያው 2-3 ነግሬያችኋለሁ። ስሜን ቅድም መሰለኝ አለ እኚህ ጋር ፎቶአቸው እንዲ ኔክስት ያደርግን የተማሪዎችን የግቢውን ፎቶች ማየት ይችላል ማለት ነው። ይሄን ያለ ያረጋል። ሆም ፔጅ ነክተን ሲንገባና ያው እዚህ ጋር እንደዚህ ነው ማለት ነው። አንደኛው የፈጠራዬ ስራዬ ዌብ ፔጅ ነው። ዌብ ፔጅ ነው። ዌብ ፔጅ ይሄ ነው። ይሄን ይመስላል። ኮንታክት አሳለው እዛውም በጣም ደስ የሚል ናቹራል ሳይንስ ላይ ገብተን ነው ወደ ፌስቡክ መገናኘት ትችላላችሁ። ወደ ኢሜል፣ ወደ ጂሜል፣ ወደ ትዊተር ወደ ትዊተር መገናኘት ትችላላችሁ ማለት ነው። እዚህ ጋር አሉ ሊንኮች ናቹራል ሳይንስ፣ ሶሻል ሳይንስ፣ ኮመን ኮርስ ኤንድ ቴክኖሎጂ የሚለው የሚለውን ፔጅ አላየንም። ቴክኖሎጂ የሚለውን ፔጅ እኒ ኦኬ። እዚህ ጋር አዳዲስ ቴክኖሎጂ በአለማችን ላይ የተከሰቱትን እና በጣም ከትምህርቶቻችን ጋር የሚሄዱትን አይነቶች ነገሮች አፕሎድ አድርገን ለተማሪዎች እናሳያለን። ይህንንም አንድ ቪዲዮ ለጊዜው ተጠቅመናል። እሱንም በኤሌክትሪካል ተማሪዎች ይሰሩታል ተብሎ የሚገመቱን የደቡብ ኢትዮጵያ አካዳሚ ይህንን አይነት ነገር ነው። የኤሌክትሪካል ተማሪዎች ነው ይህንን የሚሰሩት። እንደዚህ አይነት ነገር አለ። ያው እዚህ ጋር ሆኖ የቴክኖሎጂ ፔጅ ውስጥ ቢሆኑም መጽሐፎቹ ግድ ስለሚላቸው ክሊክ ያደርጉ እንዲማሩ ከጎኑ አድርገን እንላቸዋል። ይህን የቴክኖሎጂን ቪዲዮም እያዩ ትምህርት ህይወትን እንደሚቀይር ማወቅ ስላለባቸው ትምህርት ህይወትን ይቀይራል የሚል ሜሴጅ ደግሞ ከጎኑ አስቀምጠን በጂአይኤፍ ፋይል ወይ አኒሜትድ የሚያደርግ ቴክስት አድርገን አስቀምጠንላቸዋል በሁሉም በኩል ማለት ነው። ፔጃችን ይሄን ይመስላል። በጣምና አሪፍና መሳጭ የሆነ ነገር ይመስለኛል። አይ ዶንት ኖ ኮሜንት ልታረጉልኝ ከፈለጋችሁ በፌስቡክ አድራሼ ፍቅር አቢ አሰፋ ጋር አሰፋ ብላችሁ ገብታችሁ ማንኛውንም አይነት ቴክስት ያስጠላልም ያምራልም ብትሉኝ ለኔ በጣም ደስ ይለኛል። ኦኬ አስተያየት እንድትሰጡኝ ያው የፌስቡክ አድራሼን ሰጥቻችኋለሁ። ቴክስቴን ስልክ ቁጥሬን ከፈለጋችሁ ዌብ ፔጁ ከታች ላይ ገብታችሁ developed by ፍቅር አሰፋ call me now ይላል 0926389973 ይላል። ባይ ይሄን ያልከነገርካችሁ ስለ ዌብ ፔጁ ይወጋናል። በየቀኑ ስለሚታደስ አዳዲስ ነገር ሊጨምሩ ይችላሉ። በየቀኑ ፔጃችን ላይ ገብታችሁ እንድታገኙ በአክብሮት ጠይቃችኋለሁ።